አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ወንድሞች እህቶች፣ አሁን ያለውት ማሳ መሃል ላይ ያለውት አያችሁት። ምድር ስታምር፣ አረንጓዴው ሲያምር፣ ምድር ለምታ ተውባ ስታምር፣ እስላም ይሄን ነው የሚያስተምረው። እስላም ሁሉም ጊዜ መስራት ያለባችሁ ነው። ስራ ላይ እንድንሰማራ ነው። እስላም ልመናን ያወግዛል። እስላም የሰውን መከጀል ያወግዛል። እስላም ከከጀልክ አላህን ብቻ ነው መከጀል አለብህ ብሎ የሚያስተምረው። እያንዳንዱ ሰው ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? ከስራ ሁሉ አሉ ምርጥ ስራ ማለት የነብዩላህ ዳውድ ስራ ነው። ነብዩላህ ዳውድ ዐለይሂ ሰላም በእጃቸው ሰርቶ ነበር የሚበሉት። ቆፍረው የላብህን መብላት ሰርተህ መብላት አለብህ። ሙስሊም ለማኝ መሆን የለበትም። ሙስሊም የሰው ከጃይ መሆን የለበትም። ዲን እስላም ያስተማረን ሁሉም ስራ እንድንሰራ ነው። መሬት ሳይታረስ መከረም የለበትም፣ መታረስ አለበት። ብዙ መሬት ያለው ሰው የሚያርሰውን ያህል አርሶ የተረፈውን ደግሞ ትርፍ ለጋራ ማሳረስ አለበት። ሁሉም ቀን ማታ መስራት አለብን። ተመልከቱ አላህ ሱብሓነሁ ወተዓላ በቁርአን ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀነ ይላል። አላህ ከባሪያዎቹ ከአማኞቹ ገዛ፣ ነፍሳቸውን ገዛ፣ ገንዘባቸውን ገዛ ይላል። ምን ሊሰጣቸው? ጀነት ሊሰጣቸው። ካላረስን ካልዘራን ገበሬው ጠንካራ ሆኖ ካልሰራ በምን ሆኖ ታዲያ ከአላህ ጀነት የሚገዛው? ምንድነው ሰደቃ የሚሰጠው? ሰደቃ የምንሰጠው ልማት ሊኖረን ይገባል። ገንዘብ ይኖረን፣ ሀብት ይኖረን፣ ጀነት ምንገዛበት ከአላህ መስጂድ ምንሰራበት፣ መድረሳ ምንሰራበት፣ የቲሞችን ምንንከባከብበት፣ ቁርአን ሐዲስ ገዝተን ምናከፋፍልበት፣ ደረሳን ምንቀልብበት፣ እስላማዊ ኮሌጅ እስላማዊ ዩኒቨርሲቲ ምንገነባበት፣ የተለያዩ ሀገራዊ የሆነ ልማት ላይ ምንሳተፍበት የሆነ ገንዘብ ሊኖረን ይገባል። ይህ ገንዘብ ሊኖረን መች ነው? ሰበቡን ስናሟላ ነው። የገንዘብ ሰበቡ ልማት ነው፣ መስራት ነው። ቀን ማታ መስራት አለብን። ሱብሓነላህ። አሁን እኛ ኢትዮጵያውያን እጅግ በጣም ሰነፎች ነን። ይህ መሬት አሁን እየለማ ያለው የክረምት ዝናብ አግኝቶ ነው። በክረምት ዝናብ ብቻ አይደለም መልማት ያለበት። ከመሬት ከከርሰ ምድር የሚወጣ ማለት የጉድጓድ ውሃ በማሽን የሚወጣ የጉድጓድ ውሃ ወጥቶም መልማት አለበት። ወንዛ ዳር ያለ ሰው ደግሞ በመስኖ ማልማት አለበት። የከተማውም ነጋዴ መነገድ አለበት። ሱቅ ለምንድን ነው የሚዘጋው? ጀማዓተል ኸይር ፋብሪካ መዘጋት የለበትም። 24 ሰዓት ፋብሪካ ክፍት መሆን አለበት። ሰራተኛ መቀያየር አለበት እንጂ ፋብሪካ መዘጋት የለበትም። ሱቅ መዘጋት የለበትም። ባንክ መዘጋት የለበትም። ህዝባዊ አገልግሎት የሚሰጡ የመንግስት መስሪያ ቤቶች መዘጋት የለባቸውም። ድሃነን እያል ስለ ድህነት እያወራን ግን የገቢ ምንጫችን ቆልፈን እናድራለን። ሱብሓነላህ። በጣም እጅግ የሚያሳፍር ነው። እስላም በጣም እንድንነግድ፣ በጣም እንድንሰራ፣ ሀገር እንድናለማ፣ ህብረተሰብ እንዲለማ ያስተምራል፣ ይፈልጋል። በዛ በለማው ልማት ነው ከአላህ ጀነት ምንገዛው። ስለዚህ ወንድሞች እህቶች፣ ስንፍናን እንከላከል፣ ስንፍና እንቃወም። ገበሬውም ይረስ፣ እንዲህ ምድርን የዓለም ልማት ያምርት፣ የተዘራውም ይብቀል፣ የበቀለውም ምርታማ ይሁን። ነጋዴውም ይስራ፣ ደክሞ እንረፍ። አዎ ማረፍ ይቻላል። ወጣ ስራ አጣንላለን። ሱቅ እየተዘጋ ፋብሪካ ተዘግቶ እያደረ መስሪያ ቤቶች ተዘግቶ እያደሩ ስራ ወጣ ስራ የለም። ለምንድነው በማታው ሽፍት ማይሰራው? ሐራህት ለምንድነው ክፍት ማይሆነው? ስራ እንስራ እባካችሁ። እንቅልፍ እየተኘን ድሃነን ብለን አናውራ። እንቅልፍ እየተኘን ራበን ብለን አናውራ። አላህ ምድርን ከሰራን ካለማናት በቂ ርዝቅ አለ። አላህ የበለጠው ርዝቅ ያመጣል። ሰበቡን እናድርስ። ሰበብ ሳናደርስ ወቃሽ ብቻ እንሆን እላለሁኝ። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢህ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ከሀገራችን ልማት ከግለሰብ ከማህበረሰብ ልማት ጋር ወደፊት